ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። በአማራ ክልል እየተካሄደ ያሉ የሉና ተጋድሎችን በተመለከተ ዝርዝር መረጃ ይዘን ቀርበናል። በወሎ አሁንም በተጠናከረ ሁኔታ በአገዛዙ ሰራዊት ላይ የሚደረገው ጥቃት እንደቀጠለ ነው። የአገዛዙ ሰራዊት በምርኮና በራሳቸው ጊዜ እጅ በመስጠት ከፍተኛ ቁጥር ያለው የአብይ አህመድ ሰራዊት ወደ ፋኖ መግባቱ እየተነገረ ነው። በሌላ በኩል የድሮን ጥቃት የተፈጸመ ይገኛል። በወሎና በጎጃም በተፈጸመ የድሮን ጥቃት ሰላማዊ ዜጎች መሞታቸውም እንደዚሁ ተመልክቷል። በአማራ ክልል ስላለው ወቅታዊ ሁኔታ የተመለከተ ዘገባ ዓለም አቀፍ ተቋማትም ያቀረቡ ነው። የጀርመን ድምጽ ሬዲዮ ሰሞኑን እንደዘገበው በበርካታ አካባቢዎች ፋኖች የበላይነት እንዲያዙና በርከት ያሉ አካባቢዎችንም መቆጣጠራቸውን የተመለከተ ሰፋ ያለ ዘገባ አቅርበዋል። የብልጽግና መንግስት ቃል አቀባይ ዜናውን በማስተባበል ፋኖች የሚያደርጉትን ግስጋሴ አስተባብለዋል። በዚህ ጉዳይ ላይ ሰፋ አድርገን የምንመለከትበትን መረጃዎችን ይዘን መተናል። የዘውትር ተሳታፊያችን እንግዲህ መረጃዎችን ሊያቀርብልን ተዘጋጅቷል። በጣም ነው ማመሰግነው። እንግዲህ ከድሎቹን ጀምር ምን አሉ አዳዲስ መረጃዎች? አመሰግናለሁ መሳይ። እንግዲህ ከሮብ ዕለት አመሻሽ ጀምሮ በቆቦ እና በዙሪያ ባሉ ወረዳዎች ላይ የአገዛዙ 49ኛ ክፍለ ጦር በጣም በከፍተኛ ደረጃ ወታደራዊ ሎጂስቲክሱን አጠናክሮ በብረት ተሽከርካሪዎች ወታደራዊ ተሽከርካሪዎች የታጀበ ወታደራዊ እንቅስቃሴ በማድረግ በተለይ የቆቦ ዙሪያ ወረዳዎችን ከፋኖ ኃይሎች ለማስለቀቅ ከፍተኛ ጥረት አድርጎ በከፍተኛ ደረጃ ተመቶ ምናልባትም በታሪክ ስላልተነገረለት ነው እንጂ ከወሎ ድሮች እጅግ የበዛው ከፍተኛ ኪሳራ የደረሰበት 49ኛ ክፍለ ጦር ከስታፍ አባላት በስተቀር ሙሉ በሙሉ ተደምስሶ አብዛኛዎቹ ሙትና ቁስለኛ በመሆን ቀሪዎቹ ደግሞ እጅ ሰጥተው 49ኛ ክፍለ ጦር የምትባለው የአገዛዙ ጠንካራ ኃይል ተበትና ታሪክ ማድረግ ይችላል። የፋኖ ኃይሎች በዚህ ያሰማረው የአገዛዙ ኃይል እንደገና ተጠናክሮ በርካታ ኃይል ይዞ በመጓዝ በአምባሰል ተራራማና ስትራቴጂክ በሆኑ ወረዳዎች በተለይ በአራት ወታደራዊ ቀጠናዎች ላይ በጨፌ፣ ውጫሌ፣ ጭሳ፣ ሞርጌሳ በተባሉ ቀጠናዎች ላይ ከፍተኛ ጥቃት ለመሰንዘር ተንቀሳቅሶ ባደረገው ውጊያ ተበትኖ ነው የተመለሰው። በዚህ ቀጠና የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና በልጅ ኢያሱ ኮር ስር የሚገኙት ራምቦ ክፍለ ጦር፣ ራሳሊ ክፍለ ጦር፣ የእጁ ክፍለ ጦርና ባለሽሩጡ ክፍለ ጦሮች ጋር በተወጣጡ አህዶች ዛሬ ከጠዋቱ 12 ሰዓት ጀምሮ በዚህ ቀጠና ላይ ከፍተኛ የተባለ ውጊያ እየተደረገ ነው። የፋኖ ኃይሎችን በተለይ ከጨፌ እስከ ውጫሌ ባለው እንዲሁም ጭሳ እና ውርጌሳ በተባሉ አካባቢዎች በሰነዘሩት የማጥቃት እንቅስቃሴ በተለይ ደግሞ ውርጌሳ ከተማ ላይ የነበረው የአገዛዙ ጠንካራ ምሽግ በመስበር በርካታ ጦር በመደምሰስ ቦታውን መቆጣጠር መቻላቸውንና ከዚህ በፊት የአገዛዙ ጦርችን ከተማ ከሁለት ቀናት በፊት ይዣታለሁ ብሎ ያለምንም ውጊያ ፋኖች ከለቀቋት በኋላ ገብቶ የነበረ ቢሆንም የፋኖ ኃይሎች ስቦ በመምታት በሚለው ስትራቴጂያቸው መሰረት በርካታ ኃይሉ ተደምስሶበት ቦታዋንም ለፋኖ ኃይሎች ውርጌሳን ከተማ ለፋኖ ኃይሎች አስረክቦ መውጣቱን ለማወቅ ተችሏል። በዚሁ ቀጠና በአምባሰል ወረዳ በአገዛዙ ጦርና በፋኖ ኃይሎች መካከል አሁንም ከፍተኛ ውጊያ እየተደረገ ሲሆን በተለይ ማርዬ፣ ጨፍጨሬ፣ ኪንቴሪና ጉልቦ በተባሉ ቦታዎች ላይ በተደረገው እና እየተደረገ ባለው ውጊያ የልጅ ኢያሱ ኮር ከፍተኛ ድል መቀዳጀቱንና በተደረገው ውጊያ ከ60 በላይ የአገዛዙ ጦር መደምሰስ መቻላቸውንና በርካታ የጦር መሳሪያ መማረካቸውን እንዲሁም በርካታ ኃይሉ እጅ መስጠቱን ለማወቅ ተችሏል። መሳይ በጣም የሚገርመው ነገር ይሄ በአንድ 49ኛ ክፍለ ጦር ከተመታ በኋላ 11ኛ እዝ 104ኛ ኮር 35ኛ ክፍለ ጦር በአምባሰል አካባቢ እየተደረገ ያለው አጠቃላይ የመንግስት ኃይል በዛ ቀጠና እየፈጸመ ያለውን የድሮን ጥቃት እንዲሁም በሲቪሎች ላይ እየተፈጸመ ያለውን ጥቃት በመቃወም በገፍ እጅ እየሰጠ እንደሚገኝና ይህም በርካታ የማህበራዊ ድረገጾች ተለቆ እየታየ እንደሆነ ለማወቅ ተችሏል። በአጠቃላይ ግን በዚህ ባለፉት 24 ሰዓታት የድሮን ጥቃት በአካባቢው ላይ እየተፈጸመ እንደሚገኝና በተለይ በራያ ግንባር በ19 ቦታዎች ላይ የድሮን ጥቃት መፈጸሙንና አሁን ደግሞ በዛሬው ዕለት ከባህር ዳር ከተማ አስተዳደር ስር የምትገኘው የሳተላይት ከተማ ተብላ የምትጠቀሰው ዳና ማርያም ላይ ከጠዋቱ 3 ሰዓት ላይ የድሮን ጥቃት በመፈጸም እናትና ልጅን ጨምሮ በርካታ ሲቪሎችን መግደሉና በተደረገው አጠቃላይ በ24 ሰዓት ውስጥ በተደረገው ከ20 በላይ የድሮን ጥቃት በርካታው በሲቪሎች መኖሪያ አካባቢዎች ላይ አርፎ የሲቪሎችን ጉዳት እንዳደረሰና በመሰረተ ልማቶች ላይ፣ በጤና ጣቢያዎች ላይ፣ በሃይማኖት ተቋማት ላይ ድሮን በመጣል በአካባቢው ማህበረሰብ ዘንድ
ከፍተኛ ጭንቀት እንደተፈጠረ ነው ማወቅ የተቻለው። በዚህ ቀጠና በተለይ በወሎ ቀጠና የአገዛዙ ጦር 801ኛ ኮር እንዲሁም በአየር ወለድ ኮማንዶዎች የታገዘ የ107ኛ ኮማንዶ ክፍለ ጦር ከኮምቦልቻ ከተማ በመነሳት የሚኒሻ ኃይሎችን በመያዝ አካባቢ ለመቆጣጠር በከፈቱት ውጊያ በጣም በበርካታ ደረጃ ተመቶ ወደ ኋላ ማፈግፈጉንና ያቀደው ሳይሳካለት ገና ከ20 በላይ ወታደሮች ሲገደሉበት እየተበተነ ያለ ክፍለ ጦር እንደሆነና በተደረገው ውጊያ ከ30 በላይ ቁስለኞች የፋኖ ኃይሎች በእጃቸው ማስገባታቸውን ውጊያው ሙሉ በሙሉ ባለመጠናቀቁ በቂሳና ውጫሌ ከባድ ውጊያ እየተደረገ እንደሆነ ለማወቅ ተችሏል። ይህ በእንዲህ እንዳለ በሌላ ዜና የጎንደርና የወሎ አዋሳኝ ቀበሌዎች ላይ ከፍተኛ ውጊያ እየተደረገ ሲሆን በዛሬው ዕለት የፋኖ ኃይሎች ጨጨሆን፣ ደብረዘቢጥን፣ ገረገራን፣ ፍላቂትን ጨምሮ በርካታ የአካባቢው የገጠር ቀበሌዎችን መቆጣጠራቸውና በዚህ የውጊያ አካባቢ የሁለቱ የፋኖ የአማራ ፋኖ አደረጃጀቶች በተለያየ አቅጣጫ በማጥቃት የጨጨሆን ከተማ እና የደብረዘቢጥ ስትራቴጂክ የሆኑ ቦታዎችን መቆጣጠር መቻላቸውንና እነዚህ ከተሞች አሁን በፋኖ ኃይሎች ቁጥጥር ስር መግባታቸውን ተከትሎ የአገዛዙ ጦር ከጨጨሆ፣ ከደብረዘቢጥ፣ ከገረገራና ከፍላቂት ወደ ጋይንት ንፋስ መውጫ እየሸሸ እንደሆነና ከታች ጋይንት የተነሳው የፋኖ ኃይል ደግሞ ወደ ላይ ጋይንት የሚመጣው የአገዛዙን ጦር እያጠቃ እንደሚገኝና አካባቢው በጣም ከፍተኛ የሆነ ውጊያ እየተደረገበት መሆኑን ለማወቅ ተችሏል። በሌላ አቅጣጫ እንዲሁ በምዕራብ ወሎ እንደዚሁም የአገዛዙ ጦር ከራስ አሪኮር ጋር ከፍተኛ ውጊያ እየተደረገ ሲሆን በተለይ በከለላ ወረዳ ቺርቲራ በተባለ ቦታ ላይ በተደረገው የማጥቃት እንቅስቃሴ ከ10 በላይ የአገዛዙ የኮማንዶ አባላት ሲገደሉ ከ30 በላይ መቁሰላቸውንና ከ35 በላይ የነፍስ ወከፍ ክላሽ መሳሪያዎችን መማረክ መቻላቸውን አስታውቀዋል። በአጠቃላይ በወሎ አካባቢ አሁንም በበርካታ አካባቢዎች ላይ ከፍተኛ ትንቅንቅ እየተደረገ ሲሆን ከ18 እና ከ20 ቀን በፊት የደቡብ ወሎና የሰሜን ወሎ ወታደራዊ ጠቀሜታ ያላቸው ቁልፍ ተራራዎችና ምሽጎችን የተነጠቀው የአገዛዙ ጦር መልሶ ለመያዝ በበርካታ አቅጣጫዎች ጥቃት እየሰነዘረ ቢሆንም የፋኖ ኃይሎች መልሶ በማጥቃትና ስቦ በመምታት በሚለው ስትራቴጂ በአንዳንድ ቦታዎችን ላይ ሙሉ በሙሉ በማጥቃት እንቅስቃሴ በመሄድ በርካታ ምሽጎችን እየደረመሱ ምሽጎችን መቆጣጠር መቻላቸውን ነው ያስታወቁት። ይህን ተከትሎ በዋላ ድላንታ በተለይ በድላንታና በጋሸና አካባቢ አሁንም የመቂትን የገረገራን አካባቢ የፋኖ ኃይሎች እንዲሁም የጨጨሆንና የደብረዘቢጥ ከተሞችን በፋኖ ኃይሎች እጅ መውደቅ ተከትሎ አሁን በጠቀስኩልህ ጋሸናና በድላንታ አካባቢ የፋኖ ኃይሎች ወደ ከተማዋ ተጠግተው ምሽጎች ላይ ከፍተኛ ማጥቃት እንደሰነዘሩና በዛ አካባቢ የሚገኘው አርሶ አደር በሙሉ ነግበኔ ነው በማለት ከፋኖ ኃይሎች ጋር የቃታ ብረቱን ይዞ ከፋኖ ኃይሎች ጋር ወደ ውጊያ መግባታቸውን ነው ለማወቅ የተቻለው። እንግዲህ ከተማ አካባቢ በተጠቀሱት ከተሞች አካባቢ ከፍተኛ ውጥረት ነግሷል። መንገዶች ተዘግተዋል። ከወልዲያ ደብረታቦር የሚወስደው መንገድ በፋኖ ቁጥጥር ስር በመውደቁ የመከላከያ ኃይሉ በተራራና በቋጥኝ አካባቢዎች ራሱን መከላከል ላይ እንደሚገኝ ነው ለማወቅ የተቻለው። እንግዲህ በሰፋ ባለመልኩ ነው የሰሞኑን የአውደ ውጊያ ብሎችን በዝርዝር የገለጽክልን። የአብይ አህመድ አገዛዝ ይህን ያህል መጠነ ሰፊ ወታደራዊ እንቅስቃሴዎች በሚደረግበት በሰሜኑ የኢትዮጵያ በተለይ በወሎና ጎንደር በጎጃም ያለውን ሁኔታ በተመለከተ ከማይደብቅበት ደረጃ የደረሰ ይመስላል። የጀርመን ድምጽ ሬዲዮ የዘገበው ምናልባትም የፋኖች የጥቃት አድማስ እየሰፋ መምጣቱን ከተሞች መቆጣጠራቸው በትክክልም ገለልተኛ የሚዲያዎች በሚባሉት በነ ጀርመን ድምጽ ሬዲዮ ጭምር እየተረጋገጠ መምጣቱ የአብይ አህመድ አገዛዝ የኢትዮጵያን ሕዝብ እያደናገረ የፋኖችን አለመኖር ለመግለጽ በሚል የሚጠቀማቸውን የተለያዩ ትርክቶችን ከዚህ በኋላ የሚቀበለው ሊኖር እንደማይችል በሚገባ የታየበት አጋጣሚ ነው ማለት እንችላለን። አሁንም የሉም ጽንፈኞቹ የሉም የሚል መከላከያ ነው የአገዛዙ ምክትል ቃል አቀባይ የገለጹት። ለማንኛውም በአጠቃላይ ይህንን ተከትሎ የድሮን ጥቃት መሰንዘር ነው አገዛዙ በቀጥታ የገባው የጭካኔ እርምጃዎችን መውሰድ ነው። ሰሞኑን ሲዘገብ እንደነበረውም አማራ ፋኖ ታጋይ ሴቶችን ከማረካቸው ወይም ከገደላቸው በኋላ ጡት መቁረጥ፣ ሰውነታቸውን መተልተል እንዲህ አይነት እርምጃዎችን መውሰድ ጀምረዋል። ህጻናትን ጨምሮ ሰላማዊ ዜጎችን በድሮን መምታት ጀምረዋልና የተስፋ መቁረጥ ስለመሆኑ በተለያዩ ገለልተኛ አካላትም እየተገለጸ ይገኛል። ምን ማለት ይቻላል? መሳይ ይሄ ነገር ከአንድ ሳምንት በፊት ነው የድሮን አሰሳ ማድረግ የጀመረው። በተለይ በራያ ቀጠና ቆቦ ዙሪያ ግንባር ጮቢበር በተባለ ቦታ ላይ የአገዛዙ ጦር በጣም በከፍተኛ
ደረጃ ተመቶ ከተበተነ በኋላ በዚች ከተማ ላይ ብቻ ራሱን ወስኖ ተቀምጦ ነገር ግን የአንዲት እንስት ፋኒት ትዕግስት ወዳጆ የምትባል የኮማንዶ አባል መገደሏን ተከትሎና የአንድ ጡቷ ተቆርጦ በአደባባይ አውራ ጎዳና ላይ መጣሏን ተከትሎ በአካባቢው ማህበረሰብ ዘንድ ከፍተኛ ቁጣ ተቀስቅሷል። እነሱ ያሰቡት መንግስት ያሰበው ምንድነው? የአማራን ህዝብ ድጋፍ የአማራ ፋኖን ድጋፍ እየሰጠ ያለው የአማራ ህዝብ ነው። ጫካ ከደበቀው ሰው የደበቀው አይገኝምና ስለዚህ ከማህበረሰቡ መነጠል አለብን፣ ማህበረሰቡ መቃኝ መረጠኝ ብሎ ወደ ሽሽት እንዲሄድና ለፋኖ ኃይሎች ድጋፍ እንዳይሰጥ ለማድረግ የማሸማቀቅ ስራ ለመስራት በቅድ የተነደፈ አዛዦች ማረጋገጫ የሰጡበት እስኪመስል ድረስ በተለያዩ አቅጣጫዎች የተጠና የሴቶች ታጋዮችን አስሎ በመያዝ በመግደልና ጡታቸውን በመቁረጥ ከፍተኛ ጭካኔያዊ ተግባር የፈጸመ መሆኑና አሁንም ይሄ ተግባር የፋኖ ኃይሎችን ወደኋላ ግንባራቸውን አጥተው ወደኋላ ሊመለሱ ባለመቻሉ በተለይ አቧሬ በዚህ በቆቦ ቀጠና አቧሬ፣ አርቢት፣ ጨፌ ሜዳ፣ አማንያ፣ ዳሞ፣ ዳኖ፣ ጮቤበር፣ ቀመሌ፣ ተክለ ሃይማኖትና ቀለበት፣ ሆርማት፣ ዋሳ፣ አሳመንቻ፣ አረፋ ጊዮርጊስ፣ ካኩለሽ በሚባሉ አካባቢዎች ከፍተኛ የድሮን አሰሳ ማለት የተጀመረ 3 ቀናት ሆኖታል። ነገር ግን የፋኖ ኃይሎች የሚገርመው ነገር ከልምዳቸው በመነሳት የድሮን እንቅስቃሴ በሚደረግበት ሰዓት ልክ እንደ ግዝም ድምፅ እየሰሙ ከራሳቸው የወታደራዊ አቅማቸውን እያዳበሩ ራሳቸውን እየበተኑ የድሮን ጥቃት እንዳይደርስባቸው ማድረግ ልምድ በማካበታቸው የአገዛዙ ጦር መሸነፉን በዋናነት ሊያሳይ የፈለገው በሲቪሉ ነዋሪ ላይ በመሆኑ አሁን በዚህ 24 ሰዓት ውስጥ የተደረጉት ከ20 በላይ የድሮን ጥቃቶች ሲቪሊያንን ነው የተመቱት። የጤና ተቋማት፣ ትምህርት ቤቶች፣ የሃይማኖት ተቋማት እና በገጠር አካባቢዎች ደግሞ የግለሰብ ቤቶችን በመምታት ቤተሰቦቻቸው ውጊያ ስለሚደረግ በቤት ራሳቸውን አቅበው የነበሩ እናትና ልጆችን ጨምሮ በርካታ ንጹሐን ሰዎችን እየገደለ ነው የሚገኘው። ነገር ግን ይሄ ግድያው የአማራ ህዝብን ለፋኖ ከሚያደርገው ድጋፍ ወደኋላ የሚመልሰው አይደለም። እንዲያውም በጋሸናና አሁን በጠቀስኩልህ ቅድም በጠቀስኩልህ ከተሞች አካባቢ የፋኖ ኃይሎች ራሳቸውን ችለው እየተዋጉ ባለበት ሰዓት የከተማው አባት አርበኛ፣ የከተማው ወጣት፣ የከተሞች በሙሉ ጎልማሳው ሳይቀር የቃታ ብረቱን እያዘ ከፋኖ ኃይሎች ጋር እየተቀላቀለ እንደሚገኝ ነው መረጃዎች የደረሱኝ። ይህ ተከትሎ መሳይ በዋግምራ አካባቢ በትናንትናው ዕለት ጋዝጊብላ በሚባል ወረዳ ላይ የፋኖ ኃይሎች በሰነዘሩት የማጥቃት እንቅስቃሴ አስ የምትባል እጅግ በጣም ጠንካራ ወታደራዊ ምሽግ የነበረችውን ከተማና ሐሙሲት የምትባለውን የሰቆጣ አካባቢ የምትገኝ እጅግ በጣም ከፍተኛ ጠቀሜታ ያላትና ከትግራይ ከጎንደር እንዲሁም ከወሎ ጋር ታዋስናለች ተብሎ የምትገመተውን ሐሙሲት ከተማን የፋኖ ኃይሎች ተቆጣጥረዋል። በዚህ ውጊያ የአገዛዙ ጦር የከተማዋን የአካባቢውን ሚሊሻ አድማ ብተና እና ሌሎችም ፖሊስ ኃይሎችን አሰባስቦ ውጊያ የከፈተ ቢሆንም የፋኖ ኃይሎች በጥቂት ቁጥር ይህን በመመከላቸው እገዛ ይደረግልኝ በማለት እንግዲህ ከህወሓት ኃይሎች የተገነጠሉ ከዛ አካባቢ ራሳቸውን በጫካ ደብቀው የነበሩ ኃይሎችን ከመከላከያና ከአድማ ብተና ጋር ራሳቸውን ቀላቅለው ከፍተኛ ውጊያ ሊደረግም የፋኖ ኃይሎች ይህንን ኃይል ድምር ኃይል መጥቶ ከአካባቢው በማባረር ከፍተኛ ድል ማግኘታቸውን አስታውቀዋል። አጠቃላይ በተለይ በጌታቸው ረዳና በጀነራል ጻድቃን ገብረትንሳኤ የሚመራው በአፋር አካባቢና በሰቆጣ አካባቢ ራሱን ነፃ መሬት በማለት እና የትግራይ ነፃ ኃይል የሰላም ኃይል በማለት ራሱን እያደራጀ የሚገኘውና የፌዴራል መንግስቱ ድጋፍ የሚሰጠው ኃይል ከፌዴራል የመከላከያ ሰራዊትም እንዲሁም ከአካባቢው የአድማ ብተና ኃይሎችና ከሚሊሻ ከፖሊስ ጋር አብሮ በውጊያ ላይ መዋሉ እጅግ በጣም የሚገርምና የሚያስተዛዝብ ነገር ነው። ነገር ግን ይሄ ውጊያ በአጠቃላይ የትኛውም ኃይል ቢመጣ የአማራ ህዝብ አንዴ የነብሩን ጭራ ይዞታልና ወደኋላ የሚመለስበት አይደለም። ምክንያቱም የነብሩን ጭራ ከለቀቀው ነው ምን ሊያደርገው እንደሚችል ስለሚታወቅ የነብሩን ጭራ ይዞ ገደል ከከተተ በኋላ ማረፍ ብቻ እንደቀረው አውቆ ከፍተኛ ትንቅንቅ እያደረገ እንደሆነ ነው መረጃዎች የሚያመላክቱት። በጎጃም አካባቢ እንዲሁ መሳይ ቡሬ ዳሞት አካባቢ ከቡሬ ከተማ በቅርብ ርቀት የምትገኘው ከተማ የቁጭን ከተማ ወደ ወለጋ የምትወስድ መንገድ ናት። ቁጭ የምትባለው ከተማ እዚች ከተማ አካባቢ በሽንዲ እና በቡሬ ዙሪያ የሚገኙ ፋኖች የቁጭን ከተማ የፋኖ ኃይሎች አጥቅተው የመከላከያ ሰራዊቱ ምሽግ ደርምሰው በመዛት ከተማዋ ሙሉ በሙሉ ተቆጣጥረዋታል። አሁን ከተማዋን በፋኖ እጅ መውደቋን ተከትሎ በቡሬ አካባቢ ያለው የመከላከያ ሰራዊት ራሱን በምሽግ
አድርጎ የፋኖ ኃይሎችን መምጣት እየተጠባበቀና በከፍተኛ ስጋት እንደሚገኝና የቡሬ ከተማ ነዋሪ ወደ ቤቱ ገብቶ ራሱን ከጥቃት ለመከላከል ጥረት እያደረገ እንደሆነ ነው መረጃዎች የሚያሳዩት። በአጠቃላይ ሰራዊቱ በአማራ ክልል ለአንዴና ለመጨረሻ እያለ 10 ጊዜ ጥታ እየተበተነ እጅ እየሰጠ መሳሪያውን ለፋኖ ኃይሎች እያስታጠቀ የፋኖ ኃይሎችን በማደራጀቱና በማስታጠቁ ምክንያት አሁን የሌላ ኃይሎችን የትግራይ ኃይሎችን ከኔ ጋር አግዛችሁ ግጠሙኝ በማለት እንዲሁም ለበርካታ ጊዜ ምናልባትም የኦሮሚያ ክልል ፕሬዝዳንት እንደተናገረው ጥሬ ስጋ ስናበላው እና ስንቀልበው የነበረውን ኃይል እንለቅበታለን ብሎ በተናገረው መሰረት በአማራ ክልል ሂዷል። ይሄ ኃይል ሂዶ ከፍተኛ የሆነ ሽንፈት ደርሶበታል። እውነት ለመናገር በዚህ ሽንፈቱ ደግሞ ተበሳጭቶ በአማራ ክልል ታይቶም ተሰምቶም የማይታወቅ የሴቶችን ጡት እየቆረጠ ምናልባትም ወንዶች እስካሁን ድረስ እጅ ስላልሰጡ ነው እንጂ ምናልባት በምርኮ ወንዶች እንዲይዝ ብልታቸውን እየቆረጠ የመቀጣጫ ለማድረግ ከፍተኛ ጥረት እያደረገ ነው። ነገር ግን የፋኖ ኃይሎች እጃቸው ላይ ያለውን እሳት ተጠቅመው ይህን የመጣ የጉብ ባንጉብ ስርዓት ከፍተኛ መከላከልና ማጥቃት እያደረጉ በትነውታል። መሳይ የኦሮሚያ ክልል ፕሬዚዳንት እንደተናገረው ውጊያ በጥሬ ስጋ የተመራበት አገር እኛ አናውቅም። ጥሬ ስጋ የበላ ተራራ ወጦ ሸንተረር ወርዶ ምሽግ አድሮ ሊዋጋ የማይችል መሆኑና የአመለካከት ስህተቱ እዚህ ላይ እንደሚጀምር በጥሬ ስጋ የተቀለበ ኃይል ውጊያ ይችላል ብሎ ማሰቡ በራሱ በውጊያው መሸነፋቸውን ነው የሚታወቅ። በወደለና በወፈረ ውጊያ ማሸነፍ እንደማይቻልና ቀጫጭን እግር ያላቸው የአማራ ወጣቶች ግን ሳይታሰቡ እየደረሱባቸው በበርካታ ቦታዎች ላይ ተቀምጦ የነበረው እነሱ ጥሬ ስጋ ቀልበን እናገኛለን ብለው ወደ አማራ ክልል የላኩት ኃይል ፍርስርሱ እየወጣ እንደሆነና በርካታ ኃይሉ ገና ውጊያ ከመደረጉ 2 ሰዓትና 3 ሰዓት ባልሞላ ጊዜ ውስጥ ከ50-60 በላይ ምርኮኛ በእጃቸው እያስገቡ እንደሆነ ነው መረጃዎች የሚያመላክቱት። መሳይ እንግዲህ እዚህ ላይ ትልቅ ጥንቃቄ ማድረግም የአብይ አህመድን ከፍተኛ የሆነ ሴራ ማምከን የሚያስፈልገው ይህንን በኦሮሞና በአማራ ማህበረሰቦች መሃል እልቂት ለመፍጠር የህዝቦች ወይም ደግሞ የኢትዮጵያውያን የእርስ በርስ ጦርነት ለማድረግ ከፍተኛ ስራ እየሰራ ነው። የሽመልስ አብዲሳ ትልቁ ተልእኮም ይህንን ማድረግ ነው። ሰሞኑን ተነስቶበታል። ትንሽ እፎይ ብለን ነበረ። አሁን ደግሞ ዳግም ተነስቶበት ይህንኑ ዘር ተኮር ቅስቀሳና የጦርነት ነጋሪት እየጎሰመ ይገኛል። ግን የኦሮሞ ህዝብም በምን ያህል ስቃይ ላይ እንዳለ እየሰማን ነው። በየቀኑ ኦሮሚያ ክልል ውስጥ ሰላማዊ ሰዎች ይገደላሉ። ይህንን የሚናገሩ ሚዲያዎች መኖር አለባቸው። ኦሮሞ ህዝብ ውስጥ ያለው ስቃይ በራሱ ከፍተኛ ነው። የኦሮሞ ህዝብ ይህንን ጦርነት አይደግፈውም። ይኸው በሶሻል ሚዲያ ላይ በማህበራዊ ሚዲያ ላይ ቪዲዮአቸውን እየቀረጹ እያለቀሱ ይህ ጦርነት ይብቃ የሚሉ በሁሉም የጸጥታ መዋቅር ውስጥ ያሉ የኦሮሞ ተወላጆች ናቸው እየተማጸኑ ያሉት። ጥንቃቄ ማድረግ ይገባል። ይሄ የአብይ አህመድና ጋሻ ጃግሬዎቹ ተልእኮ ነው። ከነሱ ውጪ ያለው የኦሮሞ ህዝብ ከሌላው የኢትዮጵያ ህዝብ ጋር ችግሩን እየተጋፈጠ እንዳለ በደንብ አስምሮ መግለጽ የሚያስፈልግ ይመስለኛል። በነገራችን ላይ ሰራዊቱ ለመዋጋት ፍላጎት የለውም። አሁን በድፍረት እየወጡ ጦርነት ይቁም የሚሉ አዝነው ተክዘው እያለቀሱ እየተካሄደ ባለው ጦርነት ደስተኛ እንዳልሆኑ የሚገልጹ የሰራዊቱ አካላት ቁጥራቸው እየጨመረ መጥቷል። ይኸው አምባሰል ላይ ሰሞኑን የምናየው ከዋናዎቹ ባሻገር ያሉት በሙሉ በገፍ ነው እጃቸውን እየሰጡት። ይሄ በቪዲዮ ጭምር የተሰራጨ ስለሆነ ማስተባበልም የሚችሉት ጉዳይ አይደለም። ለማንኛውም ምን ማለት ይቻላል? ይህን ጦርነት አብይ አህመድ ሊዘልቅበት የሚችለው እንዳልሆነ ተረድቶታል። ሰራዊት ያግዛል፣ ሰራዊት ይመታል። አሁን በጭካኔ በእንዲህ አይነት ጦት በመቁረጥና በድሮን እንደዚሁ የአማራን ህዝብ ትግል እቀለብሳለሁ ወይም አዳክማለሁ ብሎ ነበረ። ነገር ግን የበለጠ እጥፍ ድርብ የሆነ የተቆጣ የአማራ ማህበረሰብ ነው ወደ ጫካ እየገባ ያለው። ምን ልናይ እንችላለን በቀጣይ? መሳይ የኦሮሞ ህዝብ አንተ እንዳልከው በየትኛውም ስርዓት እንደዚህ ስርዓት የበደለው ስርዓት የለም። የብልጽግና ስርዓት የኦሮሞን ህዝብ እንዳይወጣ አድርጎ በቤታቸው አድረው ጠዋት ተነስተው ጥጆቻቸውን ከላሞቻቸው ጋር አገናኝተው በሬዎቻቸውን ከቀንበር ጋር አገናኝተው ወደ እርሻ ለመሄድ ተማሪዎች ወደ ትምህርት ቤት ለመሄድ የማይችሉበት ሁኔታ በየትኛውም የኦሮሚያ ወረዳዎች ላይ ከፍተኛ ውጥረት ነው ያለው። ወደ አምቦ ግንደበረት ራሱ የኦሮሚያ ክልል ፕሬዝዳንት የተወለደበት አካባቢ ወደ ግንደበረት አካባቢ የኦሮሞ አርሶ አደሮች እቤታቸው ማደር አይችሉም። ምሽግ ቆፍረው አካባቢያቸውን በመጠበቅ የተለያዩ የታጠቁ ኃይሎች እንዳያጠቋቸው መንግስት ያስታጠቃቸው በርካታ ኃይሎች እዛ አካባቢ እየተመሰመሱ ዘረፋ፣ ግድያና ቃጠሎ እየፈጸሙ እንደሚገኙና ይህን ለመከላከል በቤታቸው ውስጥ የማደር ተስኗቸው ምሽግ ቆፍረው መሳሪያቸውን ይዘው በዱር በገደሉ በጫካ ውስጥ ነው የሚያድሩት። ይሄ እኮ ይታወቃል። የኦሮሞ ህዝብ ይህን ብልጽግና እንዲደግፈውና
ኑሮ ምናልባትም ግጭቱ ወደ ብሔር ሂዶ መጨረሻ ላይ የብሔር መልክ ይይዝ ነበረ። ነገር ግን አይደለም። ታንቀው የሚመጡ የኦሮሞ ልዩ ኃይሎች ሰልጥነው ጭንቅላታቸውን አጥረው እንደገና መልሰው ጥላቻ አስገብተው የሰደዷቸው ኃይሎች ናቸው። ይሄን የሚፈጽሙት ይሄንን የፈጸሙት ደግሞ የኦሮሞ ሕዝብ ነው ማለት በፍጹም አይቻልም። የኦሮሞ ከፍተኛ በደል እየደረሰበት ነው በአሁኑ ሰዓት። ነገር ግን ራሱ የአማራ ሕዝብ ያፈራቸው ያፈጠራቸው የአማራ ሕዝብ ማርና ወተት እየቀለበ ያሳደጋቸው የአማራ ብልጽግና ካድሬዎች መሳሪያ አንግበው፣ የአማራ ፖሊሶች መሳሪያ አንግበው፣ የአማራ ልዩ ኃይሎች መሳሪያ አንግበው ፋኖን ለመውጋት እየተንቀሳቀሱ ነው። ስለዚህ የስርዓት ውጊያ ነው እንጂ እየተደረገ ያለው የብሔር ውጊያ እየተደረገ እንዳልሆነ የአማራ ሕዝብ ጠንቅቆ ያውቃል። ለዛም ነው እኮ የኦሮሞ ወጣቶችን ፋኖቹ ሲማርኩ በኦሮምኛ ለቤተሰቦቻችሁ ተናገሩ፣ እናንተ እንዴት እንደተያዛችሁ፣ ከተያዛችሁ በኋላ ፋኖ እንዴት እንደተንከባከባችሁ፣ የበደላችሁ ነገር ካለ በደላችሁ ለሕዝባችሁ አሳዩ፣ ያገዝናችሁ ነገር ካለ ያገዝናችሁ ነገር በግልጽ ሳትሸማቀቁ አሳዩ በማለት ከተናገሩ በኋላ መታወቂያ አውጥተው ልብሳቸውን ቀይረው የተራቡትን አብልተው የተጠሙትን አጠጥተው ልብሳቸውን ቀይረው የትራንስፖርት ሰጠው ነው ወደ ክልላቸው እየሸኟቸው ያሉ። ምናልባትም በአንዳንድ ቦታ የመከላከያ ኃይሉ እነዚህን ወደ ሀገራቸው ሲመለሱ የያዟቸውን የደቡብና የኦሮሚያ እና በአጠቃላይ ከአማራ ውጭ ያሉ የመከላከያ ሰራዊት አባላት የነበሩትን ይዞ እንደገና ወደ ጠንካራ ውጊያ በማስገባት ለሁለተኛ ጊዜ የተማረኩ ልጆች አሉ። እንደዛም ብሎ የፋኖ ኃይሎች ምንም አላደረጓቸው፣ እየተንከባከቧቸው ነው። ምክንያቱም ስርዓቱ ምን ሊያደርግ እንዳሰበ ጠንቅቀው ቀድሞ ስላወቁ ማለት ነው። ለምሳሌ ችግሩ አሁን የተፈጠረው በአማራ ክልል ጡት እየተቆረጠ ነው። ጡት የሴቶች ጡት እየተቆረጠ ነው። ይህንን የቆረጡት ዝም ብለው አይደለም፣ በብሽቀትና በንዴት አይደለም። ምናልባትም የፋኖ ኃይሎች የእኛ ታጋዮች ሴት ልጆች ጡታቸው ተቆርጧልና እኛም የበቀል እርምጃ እንውሰድ በማለት የበቀል እርምጃ እንዲወስዱ በማለት እነሱ በማሳሳት የፋኖ ኃይሎች እንዲሳሳቱ በማለት ከስህተታቸው ላይ ወስደው ነቅሰው ወስደው በያዙት እልፍ አእላፍ ሚዲያ ይህንን በማራገብ የአማራንና የኦሮሞን ወይንም የአማራና የደቡብን ሕዝብ ለማጣላት ያቀደ ያሴረ መንግስት እንደሆነ የአማራ ፋኖና የአማራ ጠንቅቆ ያውቃል። የፋኖ ኃይሎች ብቻ ሳይሆኑ የተማረኩ ኃይሎችን እየሸኙ እያበሉ ያሉት በአጠቃላይ የአማራ ሕዝብ ነውና ትግሉ የብሔር የሃይማኖት ጥል አይደለም። ይህ ጥል የስርዓት ጥል ነው። ስርዓቱ የብልጽግና ስርዓት ከአማራ በሰላም እንኑር በሰላም አርሰን እንኑር ብሎ ወደ ትግል የገባውን የአማራ ፋኖ ኃይሎች ጋር እየተደረገ ያለ ጥል ብቻ እንደሆነ የሌሎች ብሔር ብሔረሰቦች ራሳቸው ጠንቅቀው ያውቁታል። እያመሰገኑ ነው እኮ ልጆቻቸው ተልከውላቸው ልጆቻቸውን በሰላም ያገኙ እናቶች ደስታቸውን እየገለጹ ነው። በዚህም የአማራና የኦሮሞ ሕዝብ ለማጣላትና ለማጋደል ያሴረው ሴራ እና ምናልባትም በዘመኔ መካከል አሁን የቀረችኝን ማምሻ ብዬ ማስቀጠል እችላለሁ ብሎ ብቸኛ የቀረው ነገር ጡት በመቁረጥ በማበሳጨት ፋኖችን ወደ ስህተት እንዲገቡ የተማረኩ ወታደሮችን እንዲረሽኑና ተመሳሳይ ድርጊት ፈጽመዋል። ይኸው መጀመሪያ ጡታቸውን የቆረጧቸው የራሳቸው ናቸው። አሁን ደግሞ ተቆረጠ ብለው የተማረኩ ወታደሮችን ይኸው ረሸኑ ብለው ለማለትና ወደ ስህተት ሲገቡ ብሔርን ከብሔርን ለማጣላት ከፍተኛ እንቅስቃሴ እያደረገ እንደሆነ የኦሮሞም የአማራም በአጠቃላይ የኢትዮጵያ ጠንቅቆ ማወቅ አለበት። ይሄ ስርዓት እስካልተወገደ ድረስ ምናልባትም ይሄ ነገር የሰበካው እየጨመረ በሚሄድበት ጊዜ ከብሔር ግጭት ቀጥሎ ወደ ሃይማኖት ግጭት እንዲሄድ ፍላጎት እያሳየ ያለ መንግስት ስለሆነ ይህንን የኢትዮጵያ ጠንቅቆ አውቆ ለዚህ ጠንካራ መልስ መስጠት እንዳለበት ነው እግረ መንገድ የማሳሰብ የምፈልገው። መሳይ በጣም አመሰግናለሁ። እንግዲህ በዚህ በተፈጸመው የጭካኔ ተግባር ዙሪያ የተለያዩ አካላት መግለጫ እያወጡ ነው። በዚህ በአሜሪካ የተለያዩ የአማራ ማህበራት እንደዚሁ ቁጣቸውን እየገለጹ ይገኛሉ። የአማራ ፋኖ ህዝባዊ ድርጅት አፋድም እንደዚሁ ይሄ ሆን ተብሎ እየተደረገ የአገዛዙ ቀጥተኛ ተልዕኮ እንደሆነ በመግለጽ ጉዳዩን ለዓለም አቀፍ ተቋማት እንደሚወስድ በትግላቸውም ይህንን አደጋ መቀልበስ ቆርጦ እንደተነሱ የአፋድ አመራሮች በመግለጫ አስታውቋል። ይሄ ቁጣ እንዲሁ ዝም ብሎ በቁጣ እንዳያልፍና በተደራጀ ሁኔታ የአማራ ህዝብ መልስ የሚሰጥበት ጊዜ መድረሱን ነው አፋድ ያስታወቀው። እንግዲህ ጉዳዩን ወደ ዓለም አቀፍ ደረጃ ለመውሰድ የኢትዮጵያ ህግ ባለሙያዎች በተለያዩ ሀገራት የሚገኙ እየመከሩበት እንዳለ ነው መረጃዎች የሚያሳዩት። ይህንን እየተከታተልን የምናቀርብ ይሆናል። በጣም ነው ማመሰግን። እኔም አመሰግናለሁ መሳይ።